ወይዘሪት ሜላት ከእናቷ ጋር ተጣሉ። ይቺ ልጅማ የኔ ልጅ ናት። ምን ሆነሽ ነው እንዴ ሜሉ? ኧረ ተይ አንቺ ሴትዮ ተይ። አሁንስ ይሄንን መቸኮልሽን ተይ ብዬሻለሁ ብትላትም እንኳ እማዬ እኔ ከልጆቼ ጋር የተጣላሁት ይበቃኛል። ስለዚህ በዚህ ነገር እባክሽን ዝም በይም ብላ ትታወጣች። በልጇ የተነሳ በሀንዬ የተነሳ ተጣላች። ጆሮና ሀንዬ ፉንቃ ፉንቃ እያጫወታቸው ነው። በጣም ናፍቀኸኛል፣ በእርግጥ እዚህ አድር ነበረ፣ ነገር ግን አንተ ትናፍቀኛለህ ስትለው ምን አለ አውቃለህ ጆሮ እኔ እኮ አባዬና እኔ አሁን አባዬ ሕክምናውን ጨርሶ ወደ ደሴ ሲሄድ በጣም እያሳሰበኝ ነው። እንዴ ለምንድን ነው የሚያሳስብሽ? ደግሞ ይዳን እንጂ ማለቴ አንተን ትተን ስንሄድ በጣም እንደምትናፍቀኝ አውቃለሁ ስትለው ከዛ ጆሮ በደስታ ፍንድቅ ድቅድቅ አለ። ሀንዬና ጆሮ አንድ እያሉ ነው። አቶ ኖላዊ በጣም አሳስቦታል የሀንዬ ነገር። እረ ሀንዬ ምን ሆነሽ ነው? እስኪ ንገሪኝ የሆንሽውን ቢላት እንኳ እኔ በፍጹም አባዬ ምንም አልሆንኩም፣ ደግሞ እንደዚህ አይነት ነገር አትጠይቀኝ ብዬ የለ እንደ ልጅ ምን ላድርግ ታዲያ ፊትሽ እንደዚህ ልወጡጥ ብሎ እያሉ ማሰብ ጀመሩ። ሰላምዬና አያቷ ወይኔ ጭራሽ እኮ እህትና እህት ነው እንጂ የሚመስሉት ጭራሽ አያቴም አትልም፣ በስሟ ነው የምትጠራት። እና እኔ ምልሽ አያቴ በቃ አንቺ ምንም አትቀየሪም አይደል አለቻት። በስሜ ብጠሪኝ አይሻልም ሰላምዬ ብላ እርግብን ሩም አገኘቻትና እኔ ምልሽ ቆይ አንቺ ደግሞ እዚህ ምን ትሰሪያለሽ አለቻት። እንዴ ማለት አያቴ ይች ናት ብላ ስትል አዎ ስለምን አያት ነው? አሁንስ ሜላት በጣም ጠገበች አለች። እንዴ ማዬ ለምንድን ነው አያቴ እንዴ ጭራሽ ሰራተኛ ብላ ብላ ይች ናት ልጄ ባይቶ አይደለም ብላ ብላ እዚህ ማጫወት ጀመረች አይደል ሶፋ ላይ። አረ እንደዛ አይደለም። እና ምንድን ነው? እኔ ሀሴት ነኝ፣ ያችኛይቱ ደግሞ ሀና ሰራተኛችን ናት ልጅ ነኝ ብላ የመጣችሁ። ምን? አዎ እናንተ ሰው አረ ግራ አታጋቡኝ። አሁንስ በጣም ግራ ተጋባው። አይ አያቴ እንግዲህ ግራ አትጋቢ፣ እኔ ሀሴት ነኝ ብላ ስትል በጣም ደነገጠችና የሜላት እናት ሄዳ ቁጭ አለች። ከዛ ወደ ኋላ ወደ ትዝታው ተመለሰችና ያኔ አያቷን በጣም የምትወድ ልጅ ነበረች። እናም ዝም ብላ ቁጭ ብላ እየጠበቀች ሀንዬ በሰዓቱ ከዛ አያቷ መጣች። ከዛም እርግብዬ ቆይ እኔ ምልሽ ግን አንቺ እስኪ በስነ ስርዓት አስረጅኝ ብላ ስትል እንግዲህ እንደነገርኩሽ ነው አያቴ፣ በቃ ቅድም በተናገርኩሽ ነገር በጣም ይቅርታ አለቻት። አረ ምንም ችግር የለውም ማለቴ የይቅርታ ልብ ካለሽ ብላ ስትላት ይቅርታ እኮ ትልቅነት ነው፣ ደግሞም ስላልሽ ነገር ጧት ማታ ከማብሰለስል ብተወው አይሻልም? ያው የማይሳሳት የለም። እስኪ ንገሪኝ ከእናትና ከአያት ወይም ከአባት ማን ነው ውስጥ የሚያውቀው ስለ ልጁ ማንነት ስትል እንዴ እሱማ ማን እንዴ ናት አለች። አየሽ አያቴ እናቴ በጣም አምናኛለች፣ እኔም ልጇ እንደሆንኩኝ ውስጧ ነግሯታል። አንቺና አባዬ ግን በፍጹም ልትቀበሉኝ አልቻላችሁም ብላ ስትል እንደዛ ከሆነማ ይቅርታ አድርጌልኛ አለቻት። እሺ ይቅርታ አድርጌልሻለሁ ብላ ስትል ከዛ በቃ አሁን ሀሴት መሰልችኝ ማለት ምክንያቱም ሀሴት በጣም የዋህና ሚስኪን ልጅ ነበረች እና ብላ አይ አያቴ እንግዲህ ችግር የለውም ለማንኛውም የተፈጠረው ነገር ይሄ ነው በማለት መለሰችላት። እውነት ለመናገር ማዘሯም ቢሆን መጀመሪያ ልክ እንደ አቶ መስፍን ሀንዬን ተቀብለዋታል። በሌላ በኩል ሀንዬ ክችን ምግብ እየሰራች እርግብ መጣችና ሀንዬ ዝም ብላ ትስቃለች። ጭራሽ በገዛ ቤቴ መሳቅ ጀመርሽ አለቻት። አረ በፍጹም እኔ አልሳኩም፣ ነገር ግን አያቴ ያለችሽን ሰላም ነግራኝ በጣም ነው የሳኩት። ማለት ታውቂያለሽ አባዬና አያቴ እኮ እኔን አምነውኛል። አንቺ እኮ አንድ እማዬ ብቻ ናት እና ከእናት በላይ ማን አለ? አይ በፍጹም። ስለዚህ እማዬም ቢሆን በሆነ ነገር ስለተናደደችብኝ እንጂ እና ደግሞ 16 ዓመት ሙሉ ስለጠበቀች ከዛም አልፎ እስከ ዛሬ ዝቤቱኝ ምንም ነገር ስላልተናገርኩ ነው እንጂ በትክክል እማዬም ትቀበለኛለች በማለት
መለሰችላት። አንቺ ልጅ በቃ እኔን ታሳብጅኛለሽ አይደል ብላ ተነስታ ሄደ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ኖላዊ ድራማ እንደቀጠለ ይገኛል። በስተመጨረሻ እንግዲህ ወይዘሪት ሜላት ሀንዬ ጋር መጣችና እኔ ምልሽ አለቻት። ወይ የትይ ቆይ አሁን ምን እየሰራሽ ነው እንዴ? ምግብ ነዋ፣ ያው ለሰው እናት። አይ እናቴ ትሰሚኛለሽ አለቻት። እንዴ እትይ ምን አደረግኩኝ? ቆይ ልጆች ሰርተው ነው ያበሉኝ። ስለዚህ አንቺ የት ነበርሽ? አባዬ እኮ ታሞብኝ ነው። ምን አንቺ በቃ ኮተትሽ አያልቅም አይደለም? ሲቀጥል ደግሞ እሺ ትይ በጣም ይቅርታ ትሰሚኛለሽ፣ ከነ ይቅርታሽ ገደል ብገቢ ደስ ነው የሚለኝ። ስለዚህ አሁን እሱን ተይውና እናቴ ጨውና በርበሬ ስለማትወድ መጥነሽ ስሪላት። ግን ዶክተሩ ለምንድን ነው የፈለገኝ አለች። ማለት አይ ዛሬ ጧት ደውሎ እፈልግሻለሁ ብሎ አለኝ እና አሁንማ ልሄድ ነበር። ምን እስኪ ንገሪኝ፣ ለምን እንደፈለገኝ ታውቂያለሽ? ኧረ በፍጹም አላቅም ብላ ከዛ በሩን ግም አድርገው ሄደች። የወይዘሪት ሜላት ነገር በጣም አሳሳቢ ሁኔታ ላይ ነው ያለችው። ጭራሽ ቀን በቀን ሀንዬን እየጠላቻት ነው። ሀንዬ ደግሞ ኧረ አሁንስ ምን ነው እናትነቱ ቀርቶብኝ ስራዬን በሰራሁኝ እንደ ሰራተኛ ባከበረችኝ ብላ በጣም ከፋት። በጣም ልቧ ተሰበረ። ጆሮዬ እንግዲህ ምግብ ገዝቶ መጥቶ እሺ ወጣቱ እንዴት ነህ እያለ ጋሽ ኖላዊን ማስደመም ጀመረ። እንዴ ምንድን ነው? አይ ማለት ያው ወጣት አይደለህ አንተ ልጅ ቀልዳሉ። ቆይ አንተ የት ነበርክ እስካሁን ብለው ሲሉት እንግዲህ እዚህ ተፍ ተፍ እያልኩኝ ነበረ። ለማንኛውም አሁን ምግቡን እንብላ እያሉ ምግቡን መብላት ጀመሩ። ሀንዬ በጣም ተጨናንቃለች። በጣም ነው ልቧ የተሰበረው እና ለጆሮ የተፈጠረውን ነገር በሙሉ ነገረችው። እና ምን ችግር አለው የምትከፍልልሽ አሰርሽ አይደለች እንዴ ብሎ ሲላት እንዴ ተው እንጂ ጆሮ ጭራሽ እኮ አሁን ወደ 800 ሺህ ብር ገባ እና እንዴት አድርጋ ነው ይሄን ሁሉ የምትከፍልልኝ? ይሄን ራሱ ገና እኮ አልሰማችም። ምን? አዎ እኔ አላቅም ታውቃለህ። እኔ ግን ያልታደለ ሰው ታውቃለህ እንዴ? ለምን እንደዛ ትያለሽ? እኔ ማለት ያልታደልኩ ሰው ነኝ። ምን? አዎ እስኪ ተመልከተኝ። አንዱን ተወጣሁት ትል አንዱን። ከዛ ጆሮ ሀንቾ አንቺ ሁሉንም ነገር በፈጣሪ ትወጪዋለሽ። አንቺ ደግሞ የኔ እህት ነሽ፣ በጣም ጀግና ነሽ ብሎ ጆሮዬ እቅፍ አደረጋት። አንተ ባትኖር ምን ይውጣኝ ነበር? ታውቃለህ አንተ እኮ በህይወቴ ላይ በጣም ብዙ ነገሬ ነህ ብላ እቅፍ አደረገችው። ሀንዬም ምንም ቢሆን ጭንቀቷን እንኳ በጆሮ ደረት ውስጥ አፍና ይዘዋለች። ሀንዬ አይዞሽ በርቺ፣ ታሸንፊያለሽ። እና እርግብ ለወይዘሪት ባዩሽ ደውላ ደግሞ ዛሬ አንድ ሴትዮ መታለች ማለት እኔ አላቅም፣ ብቻ ግን እዚህ ቤት የእንግዳ ማዕት ሆኗል። እስኪ ንገሪኝ፣ ፍንዳታ ነገር ነች? አዎ በጣም ፍንድድት ያለች ነገር ነች። እንደዛ ከሆነች አያትሽ ነች። ምን? ጭራሽ ደግሞ ይቻያት አባት መጣለኝ ስል ደግሞ አያት በለው። ጭራሽ ይሄ ቤተሰብ በጣም በዝቶልኛል ማለት ነው ብላ አሁን እንግዲህ ቆይ ኧረ አያቴ በይ እንዴ! ጭራሽ አንቺ ፊትም አሁንም በስልክም አያቴ ልበል እንዴ? ውይ አክስቴ አሁንስ ግራ ገባኝ እኮ በማለት ምግቡን መስራት ጀመረች። ሰላም ነይ ምግብ እንስራ ብላ ስትላት ምን ጭራሽ ሰራተኛይቱ አልመጣችም? ሰራተኛ የምትይው ሀንዬን ነው እንዴ? አዎና አልመጣችም እስካሁን። እንግዲህ ነይ እንስራ። አረ እኔ በፍጹም አላደርገውም። ነገርኩሽ፣ መስራት አለብን፣ መብላት አለብን። ቆይ እሷ ስትመጣ ለምን አትሰራም? የእሷን ስራ ለምንኛ እንሸፍናለን አለች። ምን ችግር አለው? ሰርቶ መብላት እኮ ያስከብራል። ወይ ጉድ! አረ እንዲችስ እህቴ እንዳትሆን እያለች ሰላምዬ ፈጣሪዋን እየተማጸነች ነው። ሰላም እውነት ለመናገር ምንም ደስ አላለቻትም። ምክንያቱም ይቺ ዝፍዝፍ አሁን እስካሁን ድረስ ተኝታለች አይደል እያለች ማጉመትመት ጀምራ ነበረ። ግን እርግብ ይሄንን ስድብ ሰምታለች። ምክንያቱም እንቅልፍ አልወሰዳትም ነበረ። እርግብ ቀስ ብላ እያዳመጠቻት ነበር። እናም እርግብ አያቷ የሀንዬያት ከገና እንደመጣች የኔ ሀሴት ምንም አልተቀየርሽም ያችው ነሽ ብላ እቅፍ አድርጋ ሳም አድርጋት ነበር።
ከዛም በኋላ ግራ በመጋባት ውስጥ ቆይ እኔ ግራ ገባኝ፣ ኧረ ቆይ ልናገር ስትል ሀንዬን እንኳ በፍጹም እንድትናገራት ፈቃደኛ አልነበረችም። ከዛ ጉርበቷን ሳመች። እንዴት ምን አይነት አባት ቢያሳድግሽ ነው? ምን አይነት ቤተሰብ ቢያሳድግሽ ነው? እያለች ከዛ ሰላምንም እንኳ ማስወራት ጭራሽ አልቻለችም ነበረ። እና አሁን የሰላም አያት ሀኒቾን እንደ ልጇ ተቀብላታለች። በህፃንነቷን በማስታጠቢያ እጇን ታሳጥባት ነበር። ዛሬም ደግሞ እረ አንቺ ትቸገሪያለሽ እኔ ላስታጥብሽ አያቴ ብላ አስታጥባታለች። በትዝታ ብቻ ግን የሀንዬ አያት በትክክል ሀንዬን አውቀዋታል። ወይዘሪት ሜላት ብቻ ናት ያላወቀቻት እንጂ አቮካዶ አልወድም ብላ በልጅነቷ እንዳኮረፈችና አሁን ደግሞ ጆሮ አቮካዶ አስቀምጦላት ግን አቶ ኖላዊ የኔ ልጅ አቮካዶ አትወድም ብሎት ነበረ። እሱም አይ በፍጹም እኔ እንዲበላ ነው እንጂ ሀኒቾ ለምንድን ነው አቮካዶ የማትበላው ብሎ ጆሮ አስቀምጦላት ነበር። የሀንዬ እንግዲህ አስደሳቹ ዜና አያቷና አባቷ ሀንዬ እንደሆነች እንዲሁም ደግሞ አሁን ሰላምዬ ሀንዬ እህቷ እንድትሆን ነው እንጂ እርግብ በፍጹም እህቷ እንድትሆን አልፈለገችም። ስለዚህ ፉክክሩም እዚህ ጋ ነው። እኔ እውነትን ይዤ ነው አልፈራሽም እኮ ብዬሻለሁ እርግብ፣ ለምንድን ነው እንደዚህ የምትይው? ምናልባት አንቺ መረጃ ይዘሽ ይሆናል፣ እኔ ግን እውነትን ይዤ ነው። አሁን መድኃኒቱን ምርመራው እስከሚመጣ ድረስ ዝም ብትይኝ አይሻልም? ስራዬን ብሰራበት ብትልም እንኳ ትሰምኛለሽ። እቤት መተሽ መሞላቀቅና እንደዚህ መናገር አይጠበቅብሽም። ምን እንደፈለግሽ አላቅም። ወይዘሪት ሜላትና እናቷ ተይ ሀንዬ ያንቺ ልጅ ናት። ቆይ ለምንድን ነው ልብሽን የማታዳምጪው? ለምንድን ነው በስሜት የምትነጂው? ለምንስ ነው እንደዚህ ችኩል የሆንሽው? ብትላትም እንኳ አይ አንቺም እንደ ልጆቼ እንደ ምላሴና እንደ ሰላም አታላሻለይ ማለት ነው። ጭራሽ አሁንማ መስፍንም ተጨምሮልኛል። ድንገት እየመጣችሁ ሰርፕራይዝ እያደረጋችሁኝ እባካችሁ ስቃዬን አታብዙት። እኔ ልጄን አግኝቻለሁ ከ16 ዓመት በኋላ፣ ስለዚህ ከልጄ ጋር ልደሰትበት እባካችሁ ተወኝ ብላ በጣም እየተናደደች ነው። የሀንዬ የማያት በቃ ይች ሴትዮ ልክ እንደ ድሮ ናት፣ ልትቀየርም አልቻለችም ማለት ነው። የሀንዬ የማያት በቃ ግራ ገብቷት እንግዲህ ፈጣሪ ሁሉንም ነገር ያውቃል ብላለች። ሀንዬ እንግዲህ ድል ለሀኒቾ ማለት ይጠበቅብናል። ሀኒቾ ማሸነፍ አለባት። የሀንዬ አባት እንግዲህ እውነት የተሳሳተ መድኃኒት እየሰጡት ነው መሰለኝ፣ ቀን በቀን እያመመኝ ነው መቀመጫዬን እያሉ በጣም ያሳዝናሉ። ጆሮ ሀንዬ እንደዚህ በመሆኗ በጣም ነው ደስ ያለው። ምክንያቱም በቃ እሱን እየወደደችው ስለሆነ ብቻ ግን ለየት ያለ ስሜት እየተሰማው